ጽናት ድራማ ክፍል 26 ተለቋል። ላይክ እያረጋችሁ ገባ ብላችሁ ጥዩት። በጣም ጽናት ድራማ በአሁኑ ሰዓት ምርጥና አስተማሪ ድራማ ነው። በዛሬ ቀንም ጦርነት ተከፈተ። የክራይ ቤት ጦርነት ብቻ ነው። ሁለቱ ሴቶች ከመጡ ክራይ ሰላም አግኝቶ አያውቅም ማለት ነው። በዛሬ ቀን ጽናትና ሶሲ ተጣልቷል ማለት ነው። ጽናት እንደዚህ ክራይ እንደዚህ ሆኖ ተሳቆ እንድኖር አልፈቅድለትም ብላ ምርመራውን ጀምራለች ማለት ነው። ሶሲ በአሁኑ ሰዓት ከክፍሏ አትወጣም ነበረ። ምክንያቱም መጠጥ እየገዛች ትጠጣለች እና በር ዘግታ ማንም ሰው እንዳያት ማለት ነው። እና ጽናት ከዚህ የተነሳ እቺ ልጅ እርግዝ አይደለችም፣ እየዋሸች ነው። ክራይን እየዋሸች ነው እንጂ እውነት አይደለም። እውነት ቢሆን እንኳን ይሄ እርግዝና የክራይ አይደለም፣ ይሄ ልጅ የክራይ አይደለም ብላ ሙሉ በሙሉ ምንድነው በእምነት ተናግራለች ማለት ነው። እና ምክንያቱም ጽናት ብዙ ጊዜ ሶሲ ስልክ ስታወራ ኢንፎርሜሽን አላት እና በዛ ምክንያት እርግጠኛ ሆናለች ማለት ነው። በዛሬ ቀን እንግዲህ ክራይ ጠርታ ነው ይሄ ነገር ለቁም ነገር ነው ምናገር እንድሰማኝ እፈልጋለሁ። እኔ አንተ በጣም ነው የምታሳዝነኝ። እኔ ከክፍለ ሀገር መጥቼ በሁለት ቀን የውስጤን አውጥቼ ለማንም ሳልነግር ላንተ ነገርኩ። ስለዚህ ታሳዝነኛለህ፣ አስብልሃለሁ፣ አከብራለሁ አለችው ማለት ነው። የሚገርም ነገር ነው እኮ እና እሱም እኔም በጣም ነው ማከብረሽ ማለቴ በጣም እንደምታስብልኝ አውቃለሁ። ሌሎቹ ለጥቅማቸው እና እንጂ ለኔ ማንም ሰው አያስብልኝም። እኔ ግን አንቺን እየጎዳውሽ፣ አንቺ ግን ታስብልኛለሽ ብሎ ተናገራት ማለት ነው። ሶሲና እና አቅፋት ማለት ነው። ማን ነው ክራይ ጽናት ሲያቅፋት ስለ እርግዝና ስታወራለት ለክራይ መጣች። ሶሲ መታ ሳምታለች ማለት ነው። እና እርግዝ ነሽ ወይ እርግጠኛ ነሽ እርግዝ ነሽ ወይ ብሎ ስጠይቀት ክራይ ተናደለች። ምክንያቱም አይደለችም ብዬ አስባለሁ እኔ እና አይደለው መልስ አልሰጠችም። በጣም ከዚህ ቤት ወጣለሁ ብላ ወስናለች። ጽናትም እንግዲህ ከአሁኑ በኋላ ማንም ሰው ክራይ ላይ እንዲጫወት አልፈቅድለትም ብላ ወስናለች። የሚገርም ነገር ነው። እየመታት እየሰደባት ግን ትወዷለች። እንደውም ጽናት ናት እያረገዘች የሚመስለው ጽናት ናት። ብቻ እንደዛ ነው ውዶቼ። ቤቲ ደግሞ ተስፋ ቆርጣለች። በዛሬ ቀን ባልን እንደሚወሰድሽብኝ ብላ ጽናት ላይ ተነስታለች ማለት ነው። ሶሲ ስለማትችለው ጽናት ላይ ነው ቤቲ የምትናገረው ማለት ነው። ሶሲን አትችላትም። ምክንያቱም ሶሲ በጣም ነው የምትናገረው ከቤቲ በላይ እና ሁለታችሁም ቢሆን ባልን ቀምታችሁ እንደዚህ የሚያስቀምጣችሁ እንዳይመስላችሁ ነው ያለችው። ለጽናት በጣም ተቆጥታለች። እንዴት ነው ሰራተኛ እንደዚህ ዘና ብላ ምሰራ? አንተን ባትወስድ እንደዚህ በነፃነት አሰራም ነበረ ብላ ቤቲ በጣም ተቆጣች። እዛ ቤት የሚመጣ ሁሉ የምትቆጣ ብቻ ነው። እና ግን በአሁኑ ሰዓት ጽናት የድሮ ጽናት አይደለችም። በቃ ትናገራለች። ክራይ ራሱ ተቀይረሻል እያላት ነው። ግን ደግሞ ቤቲ የጽናት አባት እየሰደበች ነው። እና ብዙ ጊዜ ግን ቤቲ ሰውን ትሰድባለች፣ እንደ ሶሲ ማለት ነው። ሰውን በንብረት ጋር ታማዛዝናለች። ሰው በማንነት ነው መለካት ያለባት። ግን ሶሲና ቤቲ አይደለም፣ በንብረት በሀብት በእውቀት እንደዛ ነው የሚለኩት። እና ክራይ ደግሞ አይደለም፣ ሰውን እንደዛ አይደለም የሚለካውና እንደዛ ነው ውዶቼ። ነሆም ደግሞ ከምሩ እየራቀ ነው። ምሩ ደግሞ ምን እየሆንኩ ነው? ወደ ራሴ መመለስ አለብኝ
እያለች ነው። በናሆም ፍቅር እየተጎዳች ነው። በፊትም ያው በምሩ ምክንያት ነው ናሆሜ ከምሩ እየራቀ ማለት ነው። እኔም በቃኝ እንራራቅ ብላ እሷ ስለሸኘችው እሱም ደግሞ ከእሷ መራቅ ጀምሯል። ለእሷ አሁን ብዙም አይደለም ቦታ ያለው፣ ግን ደግሞ ምሩ ታሳዝናለች። እየወደደች ግን ስለማመት ብቻ ችግር ስላለበት ብቻ ከወንድ እየራቀች ነው እና ለሰው ችግር አልሆንም ለእኔ ፍቅር አይገባኝም እያለች ነው። እና ውዶቼ ደህና ሁኑ። አመሰግናለሁ።